ለምሳሌ አንዳንድ ሰዎች ማርያም ታማልዳለች ያ የትኛው በዓለም ላይ ያለ መጽሐፍ ቅዱስ ባይልም እኔ እኮ በጣም መጨረሻ እኮ በጣም ደፋሮች እኮ ነን። ሊቀ ካህናት ሁሉ ስለ ኃጢአት የምትለዋን ስለፈለኳት ማርያም ታማልዳለች ይሏል። አንተ ጥቅስ ስትል ወይን ጠጅ አልቆባቸው ሉክ ወይን ጠጅ አልቆባቸው ድሮ ኢየሱስ ጋር እንግዲህ ማርያም ብዙ ነገር ታወራለች። ልጇ ነው። ብዙ ነገር በሕፃንነቱም ታዞ ሊሆን ይችላል። የቤተሰብ ብዙ ወሬ ብዙ ጨዋታ አለ እና ወይን ጠጅ እኮ አልቆባቸዋል ብላለች። አየህ እመቤታችን ታማልዳለች። ምልጃ ስለ ወይን ጠጅ ነው ስለ ኃጢአት ነው? ሲጀመር ምልጃ የሚገናኘው ከጠጅ ጋር ነው ከኃጢአት ጋር? ስለ ማህበራዊ ኑሮ ነው እንዴ ምልጃ? ሰርግ ቤት ስለጎደለና ስለሞላ ነገር ነው እንዴ ምልጃ? ምልጃ እኮ እኔና አንተ ልንወጣው ማንችለው በምንም ልናካከሰው ማንችል በምንም ልንፈውሰው ማንችል በሽታ አለና ኃጢአት የሚባል ወይን ጠጅ ማስቀየር ነው እንዴ ምልጃ? ይሄማ የጌታ እናት ማርያም ከልጇ ጋር ስትኖር እኮ ብዙ ነገር እኮ ያወራል። ከዛ ውስጥ አንዱ የኢየሱስን ክብር ኢየሱስን በሰርግ ቤት ክብሩን ገለጠ ነው የሚለው እንጂ አማላጅነቷን ነገረ አይልም። ወይን ጠጁንም ቀየረ ክብሩንም ገለጠ ነው የሚለው።